الخطاب يعني جغنا سوች رجالوች حاسبوا انفسكم قبل ان تحاسبوا ይላሉ ራሳችሁን ፈትሹ ገምግሙ መርምሩ ነገ አላህ Subhanahu Wa Ta'ala እናንተን ከመመርመሩ በፊት ይላሉ ማለት ነው ሌላው ወሳኙ ነጥብ ጠንካራ ተቋም ለመገንባት መጅሊስ የዑለማ ምክር ቤት ወጣት ሊግ ኮሚቴ መስጂድ እነዚህ ነገራቶች ከፍ ለማድረግ የጊዜ አጠቃቀማችን በጣም ወሳኝ ነገር ነው ማለት ነው ረሱላችን ሰለላሁ ዐለይሂ ወሰለም የነበራቸውን ጊዜ በሶስት ከፍለውታል የዒባዳ ጊዜ ነበራቸው ለማህበረሰብ በጣም ሰፊ ጊዜ ሰጡ ነበር ፍትህ እንዲሰፍን ፍርድ ይሰጣሉ ለተቸገረውን ይረዳሉ በሽተኛ ይጠይቃሉ የግል ጊዜም ነበራቸው ከሚስቶቻቸው ጋር የሚሆኑበት በተለይ የመጨረሻ የህይወት ዘመናቸውን የ23ቷን ዓመት የነብዋ ታይማቸውን ብንመለከት 40 ዓመት ላይ ተላኩ በስንት ዓመታቸው ነው የሞቱት 63 ስንት ዓመት አለ በመሃል 23 በዚህ በ23 ዓመት ውስጥ ነው ይሄ ሁሉ የምናወራው የዲን ዕውቀት ቁርአን ወርዶ ሐዲስ ተነግሮ ስንት ፈትህ ተደርጎ ልቦች አብርተው ዓለም ከጨለማ ወደ ብርሃን ይወጣው ይሄ ያለ ታይም ማኔጅመንት ኢምፖሲብል አይቻልም ከሳቸው መማር መቻል አለብን የዛሬ የምንመራው ተቋም ለጊዜ ዛሬ አሁን ስናወራ ነበር ከአብዱል ከሪም ጋር 3 ሰዓት ተኩል እንባባልና 4 ሰዓት ላይ እንጀምር ይሄ በማንም አይፈረድም እስካሁን የመጣንበት መንገድ ነው ግን ከአሁን በኋላ ማስከተላችን ችግር ነው ማለት ነው እሱ ነው ችግሩ መቀየር መቻል አለብን እኔ በቃ መቀየር አለብን በዛ ሌላው ይከተላል ብለን ማሰብ መቻል አለብን ማለት ነው እግዚአብሔር ትልቅ ቦታ የማይሰጥ ተቋም የኡማውን አማና መጠበቅ አይችልም ለያነው ወቅቱ ራሱ እሱ ላይ አማና ተደርጎ ተሰጥቷል አማና መሆኑን የምታውቀው ነገር ላይ ይጠይቃል عن عمره فيما أفناه ጊዜ ምን ላይ ያጠፋ ይላል አማና ነው ማለት ነው ከተጠየቀ አማናዎች መስኡል ናቸው ብሏል አላህ Subhanahu Wa Ta'ala ለዛ አማና ቦታ ያሰጠ የህዝቡን አማና መሸከም ያዳግታል ስለዚህ በንቃት ውስጥ በሱና የመኖር ባህልን መመለስ ያስፈልጋል በተለይ በተቋም ውስጥ አላህ Subhanahu Wa Ta'ala የጊዜን ወሳኝነት በተመለከተ والعصر إن الإنسان لفي خسر ጊዜውን ተጠቅሞ ሰው በኢማን በርትቶ መልካም ስራዎችን ሰርቶ ሐቅ ላይ ተዋሱ አደራ ተባብሎ ሶብር ላይ አደረጋል ተባባለ ከሳራ ውስጥ ነው በጊዜ ውስጥ ማለት ነው በሱረቱ ሸርህ ቁጥር 8 እና 7 እና 8 አላህ Subhanahu Wa Ta'ala فإذا فرغت إلى رسولنا صلى الله عليه وسلم የዱንያ ሀጃ ድካም እንቅስቃሴ ጨርሰ ፍሪ ስትሆን ፈንሶብ ይላቸው ቀጥ ብለህ ለኢባዳ ደግሞ ቁም ቀን መርካቶ ለፍተሃል እዚህ ቃሊቲ ውስጥ እዛ ገበያ ትምህርት ቤት ሪሰርች የተለያየ ነገር ውስጥ ውለሃል ማታ ላይ ለመቆም ያስፈልጋል ማለት ነው እንዳይግራል ረሱላችን ሰለላሁ ዐለይሂ ወሰለም የጊዜን አስፈላጊነት ተናግረዋል እግተኒም خمسا قبل 50 ብለዋል በሐዲሳቸው 5 ነገራቶች ቀደማቸው ሌላ 5 ነገር ያን 5 እንቁ የሆኑ ስጦታዎችን አንተ ከመቀማቱ በፊት ከዛ ውስጥ አንዱ ምንድነው ሸባበካ قبل هذا ወጣትነትህን እርጅና ሳይዝህ ተጠቀምበት ያልፋል ማለት ነው ሌሎችም አሉ ወሳኙ እድሜ ነው ወጣትነት የምትባለው በእድሜ ነው የሚገለጸው 33 34 35 40 ያለ ሲሄድ ምናልባት ዕውቀት እየጨመርክ ትመጣለህ ላኪን ሞተር ይጎላል መሮጫው ማለት ስለዚህ አሁን ዕውቀትን ጨምረንበት ጉልበትን መጠቀም መቻል ያስፈልጋል ማለት ነው በሌላ ሐዲሳቸው ረሱላችን ሰለላሁ ዐለይሂ ወሰለም ብለዋል القيس من دان نفسه وعمل لما بعد الموت ጮሌ ብሎ ማለት ዋይዝ ሰው ብሎ ማለት ምን አይነት ሰው ነው አሉ من دان نفسه ራሱን የተሳሰበ ነው የውም ዲን መጥቶ ያኛው ሂሳብ ከመውረዱ በፊት ማለት ነው ለአኺራውም የለፋ ሰው ነው ይላሉ ማለት ነው ስለዚህ እኛም ወቅታችንን በደንብ ልንነቃበት ይገባል የጊዜ አያያዝ ዘመናዊ ጽንሰ ሐሳብ አድርገን መረዳት የለብንም የእስልምና መሰረት ሱና ነው ማለት ነው ቀደም የተባለው ነገር ማውሳት ይቻላል ረሱላችን ሰለላሁ ዐለይሂ ወሰለም ዒባዳ ቤተሰብን አስተዳደርን በዛ አጭር ጊዜ ውስጥ አሳልፈውበታል በሚገባው ስፔሻል ነሙዘጅ ሞዴል መሆን በሚችል መልኩ ማለት ነው ዓለም እየመሰከረላቸው ያለው ያንን ነው ስለዚህ በተቻለ መጠን ኢፌክቲቭ መሆን ያስፈልጋል ጊዜ አጠቃቀም ላይ በስብሰባ አሁን በስብሰባ ጊዜ ማቃጠል እንዳይባል መጅሊሱ ለስብሰባ ራሱ ይገናኛል የሚለው ጥያቄ ነው ከዛ ይጀምራል ማለት ነው ሲገናኝ ለስብሰባ ወደ ስራ ደግሞ ማምጣት እነዚህ ነገራቶችን ማስኬድ አለበት ውሳኔ ያስፈልጋል ሱልህ ሁደይቢያ ረሱላችን ሰለላሁ ዐለይሂ ወሰለም እጅግ በጣም የሚገርም ስምምነት የፈጸሙት
መወሰን ስለቻሉ ነው ማለት ነው። ምንም እንኳን አንዳንድ ሙስሊሞች የዛን የሚቃወሟቸው 10 ዓመት ጦርነት የለም ዑምራማ አሁን አታደርጉ ቀጣይ ዓመት ነው ለ3 ቀን ብቻ ነው የምትቆዩት ጥበብ ያለው አይነት ወቅታዊ ውሳኔ መወሰን ያስፈልጋል ማለት ነው። ቀደም እንዳልኩት ወቅታዊ የሆኑ ነገሮች ላይ ሐሳቦችን ማምጣት ያስፈልጋል። ምናልባት ጊዜ አጠቃቀምን በተመለከተ ማንኛውንም ስራ ወደኛ ሲመጣ ከነዚህ አንፃር ማየት መቻል አለብን። ጥቅም አለው ወይ? ለኔ አስቸኳይ ነው ወይ? ሶላት ጥቅም አለው? ምንድነው? ሙወቀት ነው፣ አስቸኳይ ነው። ሁሉንም በዚህ መልኩ ማየት መቻል አለብን ማለት ነው። ከምን አንፃር? የህይወት እሴት ቫልዩ፣ ፕሪንሲፕል፣ መርህ ማለት ነው። የኛ መርህ ቁርአን ነው፣ ሐዲስ ነው። ከዛ አንፃር ስራዎቻችንን መለየት መቻል አለብን። ተቋም ላይ ይሄ በጣም ወሳኝ ነገር ነው ማለት ነው። አራተኛው ነጥባችን ኹጥዋቱ ዐመሊያ ለኢሕያኢ ኡማ ኡማው መልሶ እንዲያንሰራራ እንዲነቃ ለማድረግ የሚጠቅሙ ነጥቦችን ለመተዋወስ ያክል የመጀመሪያው ተፍዒሉ ራቢጠት ሸባብ ሚን አልኢምካናት ኢላ አልአፍዓል ያሉ የወጣት ሊጎችን ከአቅምነት ወደ ውጤት መቀየር። ወጣት ሊግ መደራጀቱ አቅም ነው፣ ውጤት ማምጣት መቻል ግን አለበት። ኢድ ማዘጋጀት ብቻ አይደለም የወጣት ሊግ ኃላፊነት፣ ኡማውን ማሻገር ነው። ናና አሻግር አትባልም፣ ተነስተህ ተሸክመህ ትወጣለች። ወጣትነት እንደዛ ነው። እንደዛ አይነት ኃይል ከሌለው ሞተናል ማለት ነው። አላህ ይድረስልን። ስለዚህ የወጣቱ ሚና ሁላችንም የምንረዳው ነገር ነው። በዛ ልክ ወጣት ሊግ መንቀሳቀስ መቻል አለበት። አላህ ሱብሓነሁ ወተዓላ በሱረቱል ካፍ ቁጥር 13 ኢነሁም ፊትየቱን ይላል ሲያሞግሳቸው አመኑ ቢረቢሂም እነሱ ወጣቶች ናቸው በጌታቸው ያመኑ ወዝድናሁም ሁደን እነሱ አምነው በጌታቸው ለሱ ራሳቸውን ሲሰጡ መንበራት ቀናቸውን መንገድ ጨመርንላቸው ይላል ማለት ነው። አስሐበል ካህፍ ሲናገር ስለነሱ ረሱላችን ሰለላሁ ዐለይሂ ወሰለም ነገ በየውመል ቂያማ ፀሐይ በጣም ቀርባ ጥላ ጠፍቶ ሰው በሚጨነቅበት ዕለት የሱ የአላህ ሱብሓነሁ ወተዓላ ጥላ ብቻ ባለበት ዕለት ጥላ ውስጥ ከሚቆሙ ሰዎች ውስጥ አንዱ ማን ነው? ወሻቡ ነሸአ ፊ ዒባደቲላህ በአላህ ኢባዳ ውስጥ ያደገ በዛ ውስጥ የኖረ የሞተ ማለት ነው። ስለዚህ አልረፈደም። አሁኑኑ ንያችንን እያስተካከልን ወደዚህ መምጣት መቻል አለብን። ወጣቱን ሊግ በዲፓርትመንት መከፋፈል ያስፈልጋል። ሶሻል ሚዲያ የሚመራ ኢቨንት ፕላኒንግ፣ ይሄ ኢድ ሲመጣ የተለያዩ ፕሮግራሞች እንደዚህ አይነት ሌሎች ከፍ ያሉ ሲኖሩ የሚያዘጋጅ ኮንፍሊክት ሲፈጠር ኮሚቴ ሲቃረን ከህዝቡ ጋር ወር ከኢማም ጋር ወር ከሙአዚን ያንን መፍታት የሚችል የወጣት ክንፍ ክህሎቱ ያለው መናገር ማሳመን የሚችል ኢልም ያለው ሳምንታዊ የወጣቶች ፕሮግራም መኖር መቻል አለበት። እነዚህ ነገራቶች ኮሚኒኬሽን ስኪልን በሉት፣ ሰዎች መጣላት እንዴት መፍታት ይቻላል፣ ኹጥባ እንዴት ነው መደረግ ያለበት፣ ምንድነው መደረግ ያለበት፣ ከኢማም ጋር ቀረብ ብሎ የሚያወራ ወጣት መኖር መቻል አለበት። ከባባድ ናቸው እንደዚህ ላ አበደን አላህን ነው እኛ አላህን ይዘን ነው የምናወራው። ጀነት ነው የምንፈልገው። ናም ጀነት ከሆነ ምንም መቆራረፍ ጀርባ መስጠት ያስፈልገው፣ ፊት ለፊት ነው መነጋገር ያለብን። خلاص ምንም ውስብስብ ነገር የለውም ማለት ነው። በዛ ልክ ማሰብ ይኖርብናል። ሰው ደግሞ ኃላፊነት ሲሰጡት ካለው ስኪል ጋር ሶሻል ሚዲያ የሚወድ ከሆነ ሶሻል ሚዲያ ማኔጅ እንዲያደርግ ከወጣት ሊግ ውስጥ ማለት ነው። ያንን ማድረግ ያስፈልጋል። የወጣት ተወካይ በየደረጃው እንዲኖር ማድረግ ያስፈልጋል። ወጣት ሊግ ኮሚቴ ወርሃዊ የሆነ ፕሮጀክት መቅረጽ መቻል አለበት። ፕሮጀክት መቅረጽ አቅም ያላቸው ሰዎችን ከዩኒቨርሲቲዎች ጋር ኮኔክት እያደረጋችሁ መስጂዱን እንዲማረግ አስበናል፣ እንዴት እንስራ ፕሮጀክት በየወሩ ማለቅ የሚችል አይነት ማድረግ ያስፈልጋል ማለት ነው። ለጅነቱል መስጂድ የመስጂድ ኮሚቴ ሁለት ወሳኝ ነገሮች ይጠበቁበታል። አሸፋፊያ ወሽሙል ግልጸኝነት ወሳኝ ነገር ነው። የምትሰራውን ስራ ግልጽ አድርግ ለማህበረሰብ። አሳታፊ በሆነ መልኩ ደግሞ ህዝቡን ማንቀሳቀስ ይጠበቅብናል ማለት ነው። ይህ አመኔታ እንዲኖር ህዝቡ ካመነብህ ወላ ገንዘብ ወላ ጉልበት የፈለግከውን አላህ ነገ ካንተ በኸይር እንዲቀበልልህ የምትሻውን የሆነውን ስራ መስራት ይቀልሃል ማለት ነው። ህዝቡ ካንተ ጋር ከሆነ ያንን ማሰብ መቻል ያስፈልጋል ማለት ነው። ከቁርአን መርሆች ሳንወጣ ማለት ነው። ኢነላህ ያእሙሩኩም አን ቱአዱ አልአማናት ኢላ አህሊሃ ይላል በሱረቱ ኒሳ አያ ቁጥር 58። አማና ህዝቡ ይሰጥሃል። ወጣት ልጅ ብለህ ስትሾም፣ ኮሚቴ ብለህ ስትሾም፣ ኢማም ስትሆን አማና አለብህ። ያንን አማና ለባለቤቱ መልስ ይላል። ሐቅ ቦታው ላይ ያስቀምጥ ማለት ነው። አላህ ነው የሚያዘን። ረሱላችን ሰለላሁ ዐለይሂ ወሰለም ላ ዩእሚኑ አሐዱኩም ሐታ ዩሒበ ሊአኺሂ ማ ዩሒቡ ሊነፍሲሂ። ውስጥ ኮሚቴ ላይ ውስጥ ወጣት ሊግ ላይ መጅሊስ ላይ የተለያዩ እርከኖች ላይ
ለወንድምህ እያዘንክ አብረህ መሄድ አለብን። ለኡማውም ደግሞ በዛው ልክ መሆን መቻል አለበት ማለት ነው። ስለዚህ የኮሚቴ ውሳኔዎችና እቅዶችን ቦርድ ላይ መለጠፍ ልምምድ ሞዴል መስጂድ መሆን ይችላል። ይሄ ምንም የሚያግደው ነገር የለም። ይሄን ሰርተናል በዚህ ወር ለጥፍ፣ አይ ይሄ ልክ አይደለም ብሎ ይምጣ፣ አብራችሁ ትሰራላችሁ። ቀጣይ ደግሞ ይሄን መስራት አስበናል። ሐሳብ ደግሞ ከህዝብ መቀበል ያስፈልጋል። የህዝቡን ሐሳብ ዛሬ የተለያዩ ተቋማቶች የሕክምና ቦታዎች ካያችሁ ቦርድ ይለጥፋሉ። እዚህ ላይ ሐሳብ ስጠኝ ይላል። የግል ተቋም ሆስፒታሎች ካያችሁ ወሳኝ ስለሆነ ነው። ያን ተቋም በጣም በተሻለ መልኩ ስለሚያሻግረው ነው። ይሄን መጠቀም ይችላል ኮሚቴው። ምናልባት እኔ ከምለፈልፈው በላይ የተሻለ ነገር ያላቸው ሰዎች አሉ። ያንን ማግኘት የምችለው እኔ እንደራሴ እናንተ እድል ስሰጣችሁ ነው ማለት ነው። ያው ግን ስለማይፈቅድ እየሰጠው አይደለም። ስለዚህ ፊድባክ ሊኖረው ይገባል ኮሚቴ ማለት ነው። ሌላው ወጣት ሊጉና ኮሚቴው ተናቦ መስራት መቻል አለበት ከመጅሊሱ ጋር ከሌሎች አካላትም ጋር ማለት ነው። ሁሉም ሰው ሊመለከተው የሚችለው አይነት የገንዘብ ፍሰት ዌብሳይት ማዘጋጀት ከፍ ስናደርገው ማለት ነው። ግልጸኝነት፣ ታማኝነትን ለማስፈን የተለያዩ ኮሚቴ ውስጥ ወጣት መካተት መቻል አለበት። መጅሊስና ወጣት መናበብ፣ መተዋወቅ፣ መረዳዳት መቻል አለበት። ካልሆነ እዚህ ጋር የምትፈጥሩት መልካም ተጽዕኖ ለሀገር የሚበቃ ሊሆን አይችልም። ተቋም የግድ ነው ማለት ነው። መብታችንን ማስከበር የሚቻለው በዛ መንገድ ስለሆነ እንደዚህ አይነት ጥምረቶች የአካባቢ ችግሮችን ከፖሊሲ አንጻር ገብተው የኡማውን ችግር እንዲቀርፉ ለማድረግ ይጠቅማሉ ማለት ነው። አላህ ሱብሓነሁ ወተዓላ ወተዓወኑ ዐለል ቢሪ ወተቅዋ ይላል በሱረቱል ማኢዳ አያ ቁጥር 2 በመልካም ነገር ላይ ተባበሩ። ተባበሩ ኮሚቴዎች፣ ተባበሩ ኢማሞች፣ ተባበሩ ሙአዚኖች፣ ተባበሩ መጅሊሶች። መልካም ነገር ኸይር ተቅዋ ላይ አላህ ፍራቻ ላይ አላህ ፍራቻ ያለው አይዋሽም፣ ቅጣቱን ያውቃልና ማለት ነው። አልሙእሚኑ ሚራአቱል ሙእሚኒን ይላሉ ረሱላችን ሰለላሁ ዐለይሂ ወሰለም። መስታወቱ ነው ማለት ነው። ክፍተቱን ያሳየዋል በደንብ አድርጎ። ያ ብቻ አይደለም፣ ጥሩ ነገር ሲኖር ደግሞ አድንቅለት ማለት ነው። መስታወት አይደብቅም፣ ኸይሩንም ሸሩንም ያሳያል እንደማለት ነው። ያንን ማሰብ መቻል አለብን ማለት ነው። በጣም ዝርዝር የሆኑ ነጥቦች አሉ እጅግ በጣም ጠቃሚ የሆኑ ወይ በፒዲኤፍ መልክ እንዲደርሳችሁ እናደርጋለን ኢንሻአላህ። አላህ ሱብሓነሁ ወተዓላ ኮሚኒኬሽንን በተመለከተ ወቁሉ ሊናሲ ሑስነን ይላል በሱረቱል በቀራ አያ ቁጥር 83 መልካም ነገር መነጋገር፣ ንግግርን መነጋገር ያስፈልጋል። ረሱላችን ሰለላሁ ዐለይሂ ወሰለም ይሄንን ኖሮ አሳይተውናል ማለት ነው። እናታችን አይሻ ረዲየላሁ ዐንሃ ምን ይላሉ? ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ዩሐዲሱ ሐዲሰን ለው ዐደሁ ለዓዱ ለአሕሷሁ። ሲናገሩ አርቲኩሌት ናቸው። በጣም ግልጽ ከመሆኑና ክሊር ከመሆኑ የተነሳ ሰው መቁጠር ይችላል የእሳቸውን ንግግር ማለት ነው። በዛ መልክ እኛም መናገር መቻል አለብን። በየጁማው ጠቃሚ መልእክቶችን መለጠፍ ያስፈልጋል፣ ሰዎች ይዘው እንዲወጡ ማለት ነው። ስልጠና ማዘጋጀት፣ የማህበራዊ ሚዲያ አጠቃቀም መመሪያ ማውጣት። የሆነ የዚህ መስጂድ ግሩፕ ትከፍታለህ፣ ለዛ መመሪያ ታወጣለህ። ፖድካስት ማዘጋጀት ይቻላል። ይሄ ቦታ በቂ ነው። ካሜራ ነው خلاص። እዚህ አካባቢ ያለ ማህበረሰብ ሰብስክራይብ ያደርጋል፣ ኸይር ነው። ሌላም ነገር ሰብስክራይብ ታደርጋላችሁ እንደማያቃቱ አይደል? ስለዚህ ያንን ፖድካስት አሁን ያለውን የኡማውን ሁኔታ የሚፈለገው ሶሉሽን የሚነገርበት አይነት ፕላትፎርም መፍጠር ያስፈልጋል ማለት ነው። ስለዚህ ሁላችንም አደራ ነው። አሁን እዚህ ጋር የምንተዋወሰው ለኔም ለእናንተም አደራ ነው። አላህ ሱብሓነሁ ወተዓላ በሱረቱል ዒምራን አያ ቁጥር 139 ወላ ተሂኑ ይላል፣ አትዳከሙ። ብዙ ነገሮች ተነስተዋል፣ ብዙ ይመስላሉ፣ የማንችላቸው እንዳይመስለን። ወላ ተሂኑ አላህ ቃል እየሰጠ ነው። አትዳከሙ፣ ወላ ተሕዘኑ፣ አትዘኑም፣ ወደኋላ ቀረም ብላችሁ ተዳከምን አነስን ብላችሁ ወአንቱሙል አዕለውን፣ እናንተ የበላዮች ናችሁ ይላል አላህ ሱብሓነሁ ወተዓላ። በግድ የበታች መሆን የለብንም፣ ግን ክራይቴሪያ መስፈርት ያስቀምጣል። አላህ አዋቂ ነው፣ ዝም ብሎ አይናገርም። ምን ሲሆን ነው አዕለውን የምትሆኑት? ኢንኩንቱም ሙእሚኒን፣ ምእመናኖች ከሆናችሁ፣ የቂን ካላችሁ፣ ተውሂድ ላይ ከቆማችሁ። ስለዚህ ያንን እያጠነከርን ጥንካሬያችንን ወደ ተሻለ ደረጃ በማምጣት ተቋምን ሞተር ሆኖ ማንቀሳቀስ የሚችል አይነት ስትሬንግዝ መፍጠር መቻል አለብን ማለት ነው። አሕበተል ኪራም ረሱላችን ሰለላሁ ዐለይሂ ወሰለም ምን ብለዋል? በሊጉ ዐኒ ወለው አያ። እዚህ የተገኙ ወጣቶች አላችሁ፣ ማስተላለፍ አለብን። ዛሬውኑ መጀመር እንችላለን፣ የራሳችንን ኃላፊነት ማለት ነው። ወጣት ሊግን በተሻለ መልኩ ድጋሚ ማደራጀት፣ ቀደም በተባለው መልኩ ዲፓርትመንት
ኮሚቴ እንደዚህ ዲፓርትመንት ኖሮት የዳዕዋ የምን ተብሎ ኃላፊነት ይወስዳል። የጋራ ካውንስል ደግሞ ያደርጋል። ይህንን ማድረግ ይቻላል ማለት ነው። ይህ መስጂድ የክፍለ ከተማው የከተማው የሀገሪቱ ተምሳሌት እንዲሆን ማድረግ ይቻላል። ምንም የማይቻል ነገር የለም። አዳሉ አልኸይሪ ከፋዒሊ ከዛ በኋላ የሚመጣውን አጅር ትሰበስባለህ ማለት ነው። ሞዴል ሆነ መውጣት ከቻልክ መጅሊሱ ወጣቱን ይጠብቃል። መጅሊሱ እኛን ይጠብቃል። ኡማው እንደዛው ከፍ ሲል ማለት ነው። በዛ ልክ ራሳችንን እያዘጋጀን መሄድ መቻል አለብን። أيها الإخوة والأخوات قد كانت كلمتنا اليوم دعوة للتفكر وذكرى للتغيير وعهد بيننا وبين الله على أننا سنكون جنودا لهذا الدين. لقد علمنا أن الوحدة ليست شعارا حساب بتشال لما النت بل عملا تكبر المفلق نقرنا وأن التواصل ليس كلاما communication skill بلو مالت رسول الله صلى الله عليه وسلم يهندين يستلالفوا بت يهونوا منقد وري مورات عدل حميتم وري بل فن ارت ነው ይላል። በጥበብ ሐሳብን አስተላልፈ ሰውየው ተነስቶ ድንጋይ መግፋት እንዲችል የምታደርግበት የሆነ ጥበብ ነው ማለት ነው። وأن المؤسسات ليست حجرات بل روحا تحيا بالعدل والإحسان. ተቋማትን ዝም ብለው ተፈጥሮ የሚቀመጡ የሆኑ ህጅራት አይደሉም፣ ህንፃዎች አይደሉም። ላኪን በፍትህና በመልካምነት ህያው የሚሆን የሆነ ህያው ሲሆን የተሻለ ነገር መስራት የሚችል ተቋም ነው ማለት ነው። ተቋማቶችን በዛ ልክ ነው ማሰብ መቻል ያለብን። اللهم اجعلنا من الذين يسمعون القول فيتبعون احسنه واجعل مؤسساتنا صرحا للحق وشبابنا سادة للعلم والعمل. واخر دعوانا الحمد لله رب العالمين والسلام عليكم ورحمة الله وبركاته. جزاك الله خير.